የሕክምና ሙያ ዩኒፎርም ክፍያ ያስፈልገዋል የሚለው ከየት አገር ልምድ ነው የቀሰማችሁት? አንድ ሰው ሰመራ የሚሰራ ከሆነ ሰመራ ላይ ቤት ርካሽ ነው፣ ነገር ግን ኤሲ ውድ ነው ብሎ እዛ ያለው ቀጣሪ እኔ ኤሲ አቀርብልሃለሁ ዋናው ችግር እሱ ስለሆነ ቤት ግን ቺፕ ነው፣ ውሃ ቺፕ ነው፣ ምናምን ቺፕ ነው፣ ስለዚህ ደሞዝህ 1000 ብር ይሆናል ብሎ ሊቀጥር ይችላል። አሜሪካ ነገር ያለ ሐኪም በየስቴቱ እኩል ክፍያ ይከፈለዋል? አይከፈለውም። እኛ እዛ አልደረስንም። ጉዳዩ ምንድነው? ፌደራል ስርዓት ነው የምንለው፣ ሌቭላችን እዛ አልደረሰም። ውድድራችን ደግሞ ሰምዌር ነው፣ አይጣጣምም። ሲኒየር ሐኪሞች ስራ አይሰሩም። 9000 ያነሰ ይላሉ እንጂ በስቶባቸዋል። 1 ሰዓት አይሰሩም፣ እንኳን 8 ሰዓት ማለት ነው። ሲኒየር ሐኪም ይታያል፣ ጋውኑን ጥሎ ወደ ግሉ ነው የሚሄደው። ስለዚህ ላይሰራ ነገር ከሚሆን ምን ብናደርግ ይሻላል? 2-3 ሰዓት ሰርቶ 2-3 ሰዓቱን ደግሞ ቢያደርግ አይሻልም ወይ የሚለውን እያየን ነው። በጥናት እንመልሰው። ግን ችግር አለ እዛ የምታውቁት ነው። ነርሷ ቅድም ያሉት ዝም ብሎ አይደለም። ሐኪሞች ብዙ ነገር ነርስ ላይ ጥለው ስለሚሄዱ ነው። በተለይ ሲኒየር እየሆኑ ሲሄዱ ያው ፍላጎቱም እያደገ ስለሚሄድ ብዙ ጊዜ ሆስፒታል አያጠፉም። ታውቃላችሁ። አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ 2 3 4 5 አመት ሲሰራ የጥቁር አንበሳ በ2 3 ወር 4 ወር ይሰበራል። ማሽን ለምን? እዚህ ማሽን ከሌለ ማሽን ሰባሪዎች እኛ ውስጥ አሉ፣ ሰዓት የሚያሳልፉ ሰዎች እኛ ውስጥ አሉ። ከዛም ሲያልፍ አንኢቲክሊ ሰውን የሰው ህይወት አደጋ ውስጥ የሚያስገቡ ሰዎች አሉ ብለን በእናንተ ደረጃ ማንሳት ካልቻል ሴክተሩን ማዘመን መቀየር ያስቸግራል። ማሽን ብቻ ሳይሆን መድኃኒት በሚመለከት ያው ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓየር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም ህክምና ውስጥ አታቁም። ሁሌ መድኃኒት የለም። የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም። የህክምና ስህተት ኢትዮጵያ ላይ ፐርሰንቴጁን አላውቅም፣ ግን ሁሉም ዓለም አለ። በአሜሪካ 3ኛው ገዳይ እሱ ነው። እኛ ጋር በሚቀጥሉት 10-15 ዓመታት ይቀጥላል። ህክምና ላይ ስህተቶች ይፈጠማሉ በብዙ ምክንያት። አንዱ ቅድም እንደተባለው ብዙ ሰዓት የሚሰሩ ሰዎች በድካም በስንፍና ሊሆን ይችላል። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲ ስካን ምናምን እያሉ ማዘዝ የለም ህክምና ውስጥ። አታቁም። ይሄን ሰው እንዴት እንደሚማራ አታቁም። ቢቀርብኝስ እንደው እንደ ፓራስታሞል ብሎ ይሄን ሁሉ ይባላል። እሱን ማየት ጥሩ ነው። እናንተ ጋር የውሸት ሪፖርት ብላችኋል። ማን ነው ሶርስ ኦፍ የውሸት ሪፖርት? ማን ነው? አልቲሜትሊ እኮ የሚጀምረው ከሙያተኛው ነው። እሱ እያደገ ባለስልጣኑ እንዳላችሁት ይጠቀምበታል ለብዙ ነገር። ግን የእናንተንም ችግር የእናንተንም አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩን መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም። የህዝቦች ትረስት እና እምነት ሚዲያ የሚያበላሸው አለ፣ ባለስልጣን የሚያበላሸው አለ። አልቲሜትሊ ግን ሰው እናንተ ጋር መጥቶ ያየውን ነው የሚሆነው። ሊደርሺፕ በሚመለከት ኒፖቲዝም አለ፣ በዘመድ በምናምን ነው ቁጥሩ። ምን ጥያቄ ያለው ኢትዮጵያ ውስጥ? ይሄ ባህላችን አይደል? ህክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የኛ ሰፈር ሰው ብቻ ነው፣ ሌላ ሰው አይደለም። ይሄን ከጭንቅላታችን አጥበን ካላጠፋን በስተቀር ሙያ ማመን ካልጀመርን በስተቀር ህክምና የለም ብዬ ለማሰብ ይቸገራል። በብዙ መንገድ ይታያል፣ በተራ ሙያም ሳይቀር የሚታይ ችግር ስለሆነ የሲኦሲን በሚመለከት ባለመፈተናችን ደሞዛችን አነሰ ያላችሁት ስፔሲፊክሊ ሲኦሲን ብቻ ሳይሆን አጠቃላይ ህክምና በሆነ ታይም ኢንተርቫል
ማትፈተኑ ከሆነ በጣም ሟች ሙያ ነው ማለት የባህል ሕክምና ሳይሆን ሕክምና ሟች ሙያ ነው። ሳይንሱ ቴክኖሎጂው ኮንቨርጀንስ እያመጣ ነው ያለው። አንድ ፒሲ ላይ በጣም ብዙ አይነት በሽታዎች መለየት የሚያስችል ቴክኖሎጂ እየተፈጠረ ባለበት ጊዜ የሆነ ዘመን ተመርቄያለሁና ከእንግዲህ በኋላ ትምህርትና ፈተና ይቅርብኝ ሚለው ኢን ዘ ሎንግ ረን አያዋጣንም። ኳሊቲ ያላችሁትም አያመጣም። በየጊዜው ማንበብ አለባችሁ፣ በየጊዜው መማር አለባችሁ። ነገርየው እያደገ ስለሆነ ሬዲዮሎጂ ቅድም ያነሳው ወንድሜ ሬዲዮሎጂ ቴክኖሎጂ ስንት ያደገው በየጊዜው ዩሮፕ በተለይ ደግሞ ጀርመን በከፍተኛ ፍጥነት ነው ያሳደጉት የመጡት። በስንት ደቂቃ ውስጥ ነው ከላይ እስከታች ሰውን ስካን አድርጎ በጣም አኩሬት የሆነ መረጃ የሚሰጡ ማሽኖች አሉ ዛሬ። ትናንት አልነበሩም። ትናንት ተመርቀሃል፣ ያሁኑን ካላወቅከው ልክ እንደ ኮምፒውተር ነው። አዳዲስ አፕሊኬሽን አዳዲስ ቋንቋ ስላለው ሁሌ መማርና መፈተን ባህል በተለይ በሕክምና ባህል መሆን አለበት። የትም ዓለምም ይደረጋል። የትም ዓለም አለ፣ እዚህ ብቻ አይደለም። አንዴ ተመርቄያለሁ ተጨማሪ አያስፈልገኝ የሚባለው የሆነ ስፔሲፊክ ሰብጀክት የማያድጉ ነው። ለምሳሌ ቋንቋ መምህር ከሆነ ሰውየው ቋንቋ ተምሬያለሁ ሊል ይችላል። እናንተ እንደዛ አይደለም። ሙያችሁ በየቀኑ አዳዲስ ነገር እየፈጠረ ነው። ብቻ አይደለም፣ በሽታውም ተቀይሯል ባህሉ። ማይክሮ ሌቭል ነው ሕክምና፣ እንደ ድሮ አይደለም። ቲሹ ሌቭል ማየት የሚገባችሁን ነገር ለማየት ቴክኖሎጂ ያስፈልጋል። ያን ማንበብና መገንዘብ ያስፈልጋል። ለዛ ደግሞ አዳዲስ መጽሐፎች፣ አዳዲስ ዕውቀቶች ማገላበጥ ያስፈልጋል። የትም ዓለም ሐኪም እያገላበጠ ነው ሰው የሚያክመው። ታውቃላችሁ፣ ወረቀት መጽሐፍ ይዞ ነው የሚያክመው። ለፈተና ብቻ ሳይሆን የሙያው ባህሪ እንደዛ ስለሆነ ማሽን ሪፕሌስ አድርጓል። እሱ ነው ኮምፒውተሮች ብዙ መረጃ ወስደው 2-3 ሐኪሞች ቁጭ ብለው አናላይዝ አድርገው አንብበው ሪፈር አድርገው የሚናገሩትን ራሱ ባከማቻቸው ዕውቀቶች በጥቂት ደቂቃ ውስጥ ውጤት ይናገራል ማሽን። ማሽኑም በራሱ ግን አዳጊ ነው ከጊዜ ጋር እና መፈተንን እንዳልተገባ ነገር ባትወስዱት መፈተን አስፈላጊ ስለሆነ ዩኒቨርሲቲ ሆስፒታል በሚመለከት በትንሽ ተነስቷል ጉዳዩ ከዚህ ቀደም ግን አልፈታነውም። አሁን ጤና ጥበቃ፣ ትምህርት ሚኒስቴርና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሐሳብ ቢያመጡ ጥሩ ነው። ችግሩ ምንድነው? ትምህርት ሚኒስቴር የዩኒቨርሲቲ ሆስፒታሎች እኔ ጋር መሆን አለባቸው ብሎ በጣም በብዙ ማስረጃ ይከራከራል። ጤና ጥበቃ ደግሞ በብዙ ማስረጃ እኔ ጋር መሆን አለባቸው ይላል። እንደኔ አይነት አስተማሪም ያልሆነ ሐኪምም ያልሆነ ሰው ለመወሰን ይቸገራል። ቅርብ ያሉ ሰዎች ስለሚጓተቱ እንጂ ባለፈው እንዲያውም ወደ ሕክምና ለመለሳቸው ማስበን ነበር። የሆነ ሆኖ ኮሚቴው ያጥናውና ከታየ በኋላ ትክክለኛው የሚያዋጣው መንገድ እንከተላለን። ችግሩ ግን አለ። የዳይሬክተሮች መኪና በጣም ምርር ብሎ ተዛጋው እንደሚያነሳው ያው በቅርቡ ዳይሬክተር ስለምትሆን ዳይሬክተሮች ካላችሁ መጀመሪያ መኪና ለአንድ ጤና ጥበቃ ጤና ሴንተር የሚመደበው ለሴንተሩ ነው፣ ለግለሰቡ አይደለም። ለዚህ ዳይሬክተር መኪና ካለው ሜክ ሹር ሰርቪስ እየሰጠ መሆኑን ማረጋገጥ አለበት። ዳይሬክተር መሆን መኪና ኦን ማድረግ፣ ሐኪም መሆን ደግሞ መቸገር አርጎ የሚያስብ ዳይሬክተር መጀመሪያውን ዳይሬክተር አልነበረም ማለት ነው። እሱም በደንብ መፈተሽ ያለባችሁ ሙያተኞች። ሌላ ሞተር ሳይክል ምናምን እንደዛ በነፃ ምናምን እንኳን ባንችልም በግዢም ቢሆን በእዳም ቢሆን መነጋገር ያስፈልጋል። ቢያንስ አንዳንድ ሲጠሩ ሞተር ሳይክል ልኮ መጥራት ወይም መኪና ልኮ መጥራት የሚቻልባቸው መንገዶች ማየት ጥሩ ነው። ዳይሬክተሮችም አላችሁ ብዬ ስለማስብ ነው። ያው ኮምፕሌንቱ እንግዲህ ለእናንተ ስለሆነ አርሙ። ሐኪም ሰርቪስ ስጡ፣ ይዛችሁ ግቡ፣ ይዛችሁ ውጡ፣ ሲጠራ መኪና ላኩ። ወይ ደግሞ ሐኪሞች መኪና መንዳት ተራ ነገር ነው፣ 2-3 ሰው መንዳት እንዲችል አድርጉና በጋራ ተጠቀሙበት። አንድ ቀን አንደኛው ጋር አንድ ቀን አንደኛው ጋር ካደረኮ ችግሩ ይፈታል። ዋናው ግቢ በር ላይ ማቆም አይደለም መኪናው። የሴቶች ተሳትፎን በሚመለከት እዛ ጋር ያነሳሽው እኔ ባለኝ መረጃ ከ50% በላይ
ሄልት ሴክተር ውስጥ ሴቶች ናቸው በተለይ በፌደራል ፖዚሽን ላይ ያሉት 60 ነው የሚባለው ግን ልቀንሰው ብዬ ነው 50 ምለው ጥሩ ጅምር ያለ ይመስለኛል ብትበራከቱም ጥሩ ነው እኔ ፌሚኒስት ስለሆንኩ ያልሽው ያው ሐኪም ስለሆንሽ ይበቃሻል ህክምናው ብቻ በደንብ እሱም በደንብ አርገሽ ከሰጠሽ በዛ ውስጥ ያኛው ይመለሳል አቴታይም 2-3 ሞያ ከሆነ 2-3 ፓሽን ከሆነ ያለን ተመልሶ የፋቲጉን ያመጣል እንደዛ እንዳይሆን እናንተ ዝም ብላችሁ አክሙ ስታክሙ ሴቶችን አክሙ ስታክሙ እናቶችን አክሙ እዛ ውስጥ የነሱ ጉዳይ የተመለሰ ይሄዳል እንደዛ ካልሆነ ችግር እንዳይኖረው ወይ ቁጥጥር ላይ ነው አንዱ ብንነጋገር ብዬ የማስበው ኢትዮጵያ ውስጥ ግማሹ 100 ግማሹ 105 ግማሹ 110 ሚሊዮን ህዝብ አለ ይላል አሁንም እንደምታዩት በጣም በስፋት የስነ ህዝብ ምጣኔያችን ወደፊት ችግር ስለሚያመጣ ከማንም በላይ ደግሞ ያችሁ ስለሆነ ይሄን ማስተማር መምከር ላይ ብታስቡበት አሁን ዲና እንዲያይሆን ባደለም ለጊዜው 70% ፖፑሌሽን ወጣት ስለሆነ ትንሽ ያዝ ማድረግ የሚያስፈልግ ይመስለኛልና ማስተማር ላይ ብታግዙ ጥሩ ነው ዝም ብለን እየተዋለድን ከዛ ደግሞ ችግር የለውም ወደ ኬንያ ወደ ሱዳን ምንል ከሆነ ያ ዋጋ የለውምና ከወለድም ማሳደግ ካሳደግን ደግሞ ሀገር ማገልገል እንዲኖር እሱ ላይ ብታግዙ ጥሩ ነው ንጽህናን በሚመለከት ቅድም ያነሳውላችሁ የሜዲካል ቱሪዝም ኢንጀነራልም አንዱ የሚያነሱት ንጽህና ነው ወይዘሩ ጥሩ ነው ግን ንጽህና በጣም ችግር አለ እናንተ ሀገር ይላሉ አሁን ባለፈው አዲስ አበባ ላይ ጽዳት አንድ ቀን ጀምረናል እንደ ባህል ማስቀጠል አለብን እናንተ ግን ቻምፒየን ብታረጉት ይሄንን ጉዳይ ልክ እንደ ግል ስራ ወስዳችሁ በማጽዳትም በማጸዳትም እንደሞያ ብትወስዱት በሽተኛም ቢሆን እንደዛ አይነት እንቅስቃሴ ለማድረግ ሰፈር ውስጥ ሩሙን በማጽዳት ቢንቀሳቀስ ጥሩ ነው ሞር ኢነርጂ ጌን ስለሚያደርግ እስረኛም ቢሆን ብዙ ሀገር እስረኞች ዳቦ እየጋገሩ ከተማውን ያበላሉ እስረኞች እርሻ ያረሱ ብዙ ነገር ያደርጋሉና መጠቀም ሰው ዝም ብለን ከምናስቀምጥ መጠቀም እንችልበትን መንገድ ማየት ያስፈልጋልና ንጽህናውን ብንሰራ የልብ ህክምና በሚመለከት እህቴ ብዙ ቁም ነገር አንስተሻል እናያለን እንነጋገርበታለን ማድረግ የምንችለውን ነገር እንወያያለን ከሚመለከታቸው ጋር ለምሳሌ ቀላሉ ብዬ ማስበው ዝም ብሎ ከአምሮዬ ስለሆነ መነጋገር ይፈልጋል ጤና ጥበቃ ሙያተኛ ቀጥሮ በትውስት ለማከሉ መስጠት ይችላል ሙያተኛው ደሞዙ ምናምን ችግር ላይሆን ይችላልና አንዳንድ መፍትሄ ማድረግ ይቻላል መነጋገር ጥሩ ነው ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሹም እሱም ጥሩ ሐሳብ ነው አድርገውታል እኮ እናንተ ሙያተኞች እኔ ባህር ዳርና ጅማ በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ህክምናን ብቻ ነው ባህር ዳርና ጅማ ሁለቱም የጠየኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው አገልግለው መተውም አንድ ቀን አግኝቻቸዋለሁ ከተመለሱ በኋላ ብዙ ተምረዋል ብዙ አስተምረዋል ኢትዮጵያና ኤርትራ እውነተኛ ዝምድናችን አሳይተዋል የኤርትራ መንግስትና ህዝብ ከፍተኛ ምስጋና ለወጣት ሙያተኞች አቅርቧል ልጆቹም ብዙ ተምረው መተዋል ከዛ አንዱ የተማሩት ነገር የኤርትራ ሆስፒታሎች እንደኛ አባካኝ አይደሉም የኤርትራ ሆስፒታሎች ነግረውኛል ልጆቹ ካሉ እዚህ መናገር ይችላሉ የኤርትራ ሐኪሞች እያንዳንዷን የሆስፒታል ዕቃ እንደራሳቸው ዕቃ ነው የሚያስቡት እኛ ደግሞ እዚህ የግሉን እንደኛ የመንግስቱን ደግሞ እንደ ጠላት ነው የምናየው እያንዳንዷ ሪሶርስ አሟጣው ይጠቀማሉ ተምረናል ብለው ነግረውኛል እነሱም ማናገር ትችላላችሁ ሐሳቦች በጣም ጥሩ ስለሆነ ዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው ባህሪው እናንተን ያስተማሩ ሰዎችም አንቺ እንዳልሽው ነው እስራኤሉን ነው ማቀው እዛም ሄጃቻቸው በከዚህ ቀደም እርዳታ ነው እያገዙ ነው የሚያስተምሩት ያው ልብ ብቻ ሳይሆን ህፃናትን ማዳን ለነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀምረናል 100 ነርስ ተምረው እዚህ የሆነ ሀገር እየሄዱ እንዲሰሩ 3 አመት 4 አመት ገንዘብም ያገኛሉ ከዛ ደግሞ ሲመለሱ ለኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብለዋል ብዙዎቹ የሚያነሱት የእናንተ ነርሶች አቲቲዩዳቸው
የሙያ ሳይሆን ባህሪያቸው የሰርቪስ እንትን የለውም ይላሉ። ብዙዎቹ ኮምፕሌን የሚያደርጉት እሱን በስልጠና መመለስ ይቻላል። በተፈጥሮ እንደዛ አይደለንም። በጣም ሀምብል አዛኝ ህዝብ ነን። ግን ሙያውና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል። ሙያተኞች በአብዛኛው እንደ በኮንትራት መልክ እየሄዱ 5-10 ዓመት ከሰሩ ሲመለሱ ማገዝ ይችላሉ። ብዙ ሰው እያፈጠርን ስለሆነ ይካካሳል በዛ። ነገር ግን don't push us. There are lots of opportunity out there. ያልሻት ያው በስሜት ውስጥ ስለሆነ ትቸዋለሁ። ግን the opportunity works for me too. ላንቺ ብቻ አይደለም፣ እኔም ይሰራል። እኔም ሙያ አለኝ። ሁላችንም ሀገር ይቀድማል ብለን ነው እንጂ እዚህ ያለ ነው መሄጃ ስላጣን አይደለም። ለእናንተ ብቻ የሚሰራ ነገር አይደለም ይሄ። ወይም ስራው የተሻለ ክፍያ ስላለው ስለሚያጓጓም አይደለም። ልክ እንዳልሽው ልብ ማከምና ህፃን ማዳን ላንቺ እርካታሽ ነው ከምንም በላይ። አንዳንዱ ደግሞ የተለየ ጥሪ ያለው ለሁላችንም ኢኳል የሚሰራ እንጂ ሐኪሞች የተማራችሁ የምትፈለጉ በኮምፒውተር የተማርን ሰዎች ማንፈለግ ከመሰላችሁ ተሳስታችኋል። እንደዛ አይደለም። ሰው ከወጣ በኋላ ከሁበር መንዳት ይችላል፣ ችግር የለውም። የግድ አይደለም በሙያ ማገልገል። ግን ለናንተ ለወሰናችሁ ሰዎች ምርጫችሁ ተመር ያለው ሲሆን ሀገሬን ካልሆነም ደግሞ ሶማሌንም ኬንያንም ምናምንም ማገዝ አለብኝ በሙያ የሚለው በጣም ጥሩ ሐሳብ ነው። ለምን መሰለሽ ማነሳው ይሄን የሆነ ሰው ፑሽ ሲያደርግ የምትሄዱ የሆነ ሰው ፑል ሲያደርግ የምትቀሩ ከሆነ አይሆንም። የእናንተ ውሳኔ መሆን አለበት። ኢንቫይሮመንቱ ላይመች ይችላል፣ ደሞዝ ላይመች ይችላል፣ አስተዳደሩ ላይመች ይችላል። ግን ሀገር ነው። ሀገር ለማን ይተዋል? በማን ይተካል? ህዝብ በማን ይተዋል? ሰዎች ከውጭ መጥተው በነፃ አሁን ልብ ህክምና እናንተ ከመጀመራችሁ በፊት ከውጭ መጥተው ያክሙ ነበር በነፃ። ጥቁር አንበሳ አይደለም የዛሬ 10 ዓመት እነሱ ናቸው እየረዱ እያስተማሩ ማዕከል ፈጠራችሁ። እናንተ ህዝብ ማገዟችሁ በጣም ጥሩ ነገር ነው። መታገዝም አለበት። ከዚህ ማልፋችሁ ማገዝ አለባችሁ። ግን ሌሎች እኛን ለማገዝ የወሰኑትን ጉዳይ እኛ በምናምን ምክንያት ጫፍ ላይ እንዳለን ካሳየን ጥሩ አይደለም እና ወደ መሃል ተመለሺ። ችግሩን መፍታት ይኖርብናል። በቅርቡ ባለፈው አንስቼዋለሁ። የፓራ ኦሎምፒክ አዘጋጅተው ነበር እና አጠቃላይ ስፖርት ላይ የተሳተፈው ሰው ከነ ሐኪሙ ከነ ምናምኑ ጨምሮ 6-7 ሺህ አይበልጥም። 25000 የዩኤኢ ዜጎች ግን ቮለንቲር ነበሩ። 25000 የመጣው ሰው ግማሹ እግር የለውም ግማሹ እጅ የለውም። ስለሆነም ለማገዝ ማለት ነው በነፃ። ከነሱ ውስጥ በጣም ብዙ የሚገርሙ ዶክተሮች ነበሩ እና ብዙ አፍሪካ ሀገር ባለፈው አንስቼዋለሁ ለረጅም ዓመታት የማይሰሙ ሰዎች የመስሚያ ጋጀት በጣም በትናንሹ ያደረጉላቸው 600 ሰው ገደማ አክመዋል። ሰምቶ ማያቅ ሰው ሲሰማኒ ዘውጭ ያያቻሉ ያከሙ ማለት ነው። እዛው ስታዲየም አካባቢ ትንሽዬ ቦታ አስቀምጠው በነፃ የታከመውም ያለቅሳል፣ ያከመውም ያለቅሳል። የታከመው ለመጀመሪያ ጊዜ በመዳኑ ያለቅሳል፣ ያከመው ሞያዬው ሰው አስለቀሰ ብሎ ያለቅሳል በደስታ ማለት ነው። ቮለንቲር ማድረግ መስጠት መልመድ አለብን። ኢትዮጵያውያን በጣም ችግር አለብን ወገኖች። ይሄ ነገር ወቁት። ሁሉን ነገር በመያዝ አይሆንም። አንዳንዴ መስጠት ጥሩ ነው።